ሰላም ውድ የዩቲዩብ ተመልካቾች ዛሬው ዕለት ይዘንላችሁ የቀረብነው ደግሞ አስፈሪው የኢንተርኔት ዓለም ወይም ደግሞ ዳርክ ኔት ብለን የምንመለከተው እዚህ ምስሉ ላይ እንደምትመለከቱት የዚህ ሳይት ምንነት የምንነግራችሁ ይሆናል ማለት ነው። በነገራችን ላይ ይህንን ሳይት መጎብኘት አደገኛ ነው። ስለዚህ በምትጎበኙበት ጊዜ ምን አይነት ጥንቃቄ መደረግ እንዳለበት እና ምን ስለምንነቱ የምንነግራችሁ ይሆናል ማለት ነው። ስለዚህ ቪዲዮአችንን መከታተል እንዳትረሱ፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ቪዲዮአችን ከተመቻችሁ በእርግጠኝነት ተመቻችኋል ላይክ እና ሼር አድርጉልን። እንዲሁም አስተያየትና ጥቆማዎትን ደግሞ በኮሜንት ያድርሱን። አብራችሁን ቆዩ። እዚህ ውድ የዩቲዩብ ቤተሰቦቼ ዛሬ ለትይዤላችሁ የቀረብኩት ይህ ዳርክ ኔት የተባለ የመረጃ መረብ ብለን ልንጠራው እንችላለን ምን እንደሆነ ዛሬ እነግራችኋለሁ ማለት ነው። ስለአስከፊነቱ ውስጥ ምን ይካሄዳል ይሄንን ነገር ማወቃችን ለራሳችን ይጠቅማል ማለት ዓለም ምን ያህል የት ቦታ እንዳለች ማወቃችን አስከፊ ጉዳት አለው ብዬ ስላላሰብኩ ይህንን ቪዲዮ ለእናንተ ይዤላችሁ ቀርባለሁ። በነገራችን ላይ ይህንን ቪዲዮ ሳዘጋጅላችሁ ለትምህርት ወይም ደግሞ ለማወቅ ብቻ እንደሆነ ልታስቡልኝ ወይም ልታውቁልኝ እፈልጋለሁ ማለት ነው። ምክንያቱም ይህንን ነገር በምታደርጉበት ጊዜ አንደኛ ህገወጥ የሆነ ተግባር ነው። ኢትዮጵያ ላይ የተከለከለ ቶር ኔትወርኪንግ ሲስተም መጠቀም የተከለከለ ስለሆነ ይህንን አድርጋችሁ እንዳትገኙ ለማለት ያክል ነው ማለት ነው። ስለዚህ ይዤላችሁ የቀረብኩት ስለ ዳርክ ኔት ነው ማለት ነው። በዋናነት ግን መጀመሪያ ሶስቱን መለየት አለባችሁ። ክሊር ኔት የሚባለው ወይ ክሊር ዌብ፣ ከዛ ዲፕ ዌብ የሚባለው፣ ከዛ ዳርክ ኔት የሚለውን እናገኛለን። ክሊር ኔት የምንለው የምናውቃቸው ዩቲዩብ፣ gmail.com፣ facebook.com፣ yahoo.com የምንላቸው የተለያዩ በግልጽ የምናውቃቸው በሰርች እንደምናገኛቸው ሲሆኑ ዛታቸው ግን ያን ያህል የምታስቡት ያክል አይደለም። ትንሽ 4% ነው ያላቸው። 6% ዲፕ ዌብ ሊንክ ውስጥ ነው ያለው ማለት ነው። ያ ዲፕ ዌብ ሊንክ ምንድነው ብለን ስንነሳ ዲፕ ከስሙ እንደምንረዳው ጥልቅ የሆነ ሊንክ ነው ማለት ነው። ስለዚህ ይሄ ዲፕ ለምን ጥልቅ ተባለ? በማንኛውም ሰርች ኢንጂን ማለት ነው በጉግል ከፈለግን ጉግል ላይ ሰርች አድርገን ለምሳሌ internet.com ወይም .org ወይም .net ብለን ልናገኘው ስለማንችል ስለዚህ ይሄ ዲፕ ዌብ ሊንክ እንዴት ነው ልናገኘው የምንችለው ለሚለው የራሱ ቶር ኔትወርኪንግ ኢንክሪፕሽን ሲስተም ስላለው በቶር ኔትወርኪንግ ሲስተም ውስጥ ነው ያለው። መሞከራቸው አስከፊ የሚያደርግበት ምክንያት ለምን እንደሆነ በኋላ እነግራችኋለሁ። ግን አሁን ይሄንን ብራውዘር ኖርማል ብራውዘራችሁን ተጠቅማችሁ ለመክፈት ብትሞክሩ ይሄኞች ሊንኮች ሰርች ማድረግ አትችሉም፣ ማግኘት አትችሉም። ኖርማሊ ሳይቶች አሉ የተለያዩ ዌብሳይቶች የነዚህ ሊንኮች ይዘው የሚገኙ ግን በውስጣቸው ያሉት ሊንኮች ሃሽሊ ኢንክሪፕት የተደረጉ ማለት ነው የተለያዩ ሲምቦሎችና ልክ እዚህ ስክሪኑ ላይ እንደምታዩት ሲምቦልና ዶታኒየም የሚል ናቸው ማለት ነው። ስለዚህ ይሄንን በኖርማል ብራውዘር እንጠቀም ምንድነው ጉዳቱ ካላችሁ ኖርማል ብራውዘር እና VPN ያለ VPN እዚህ ሳይቶች ላይ እንጎበኛለን ብላችሁ ብትገቡ ኮምፕሊትሊ ራሳችሁን ለአደጋ መጋለጣችሁ ማለት ነው። ምክንያቱም እዚህ ውስጥ ያሉ እነማን ናቸው ካላችሁ የዲፕ ዌብ ሊንክ ውስጥ ሲጀመር የተለያዩ ብዙ አይነት ድርጅቶች አሉ ይሄንን ቶር ኔትወርኪንግ ሲስተም ይጠቀሙ። ምክንያቱም ለሴኩሪቲያቸው ለአኖኒሚቲያቸው ማለት ነው ከሀገር ይለያያል። አሁን ኢትዮጵያ ላይ ቶር ብራውዘርን መጠቀም አይቻልም የሚል አሁን አዲስ ዩሴጅ አለው። እስኪ ለማንኛውም ሊንኩን ብሎጉን አስቀምጥላችኋለሁ እና ገብታችሁ ይት ቶር ኔትወርኪንግ ሲስተም እንዴት ባይፓስ ማድረግ እንዳለባችሁ ምናምን እዛ ላይ ጽፏል። ግን አስፈላጊ የሆነ ነገር አይደለም ማወቃችሁ ትክክል ነው። ነገር ግን የሚገፋፋችሁ ኢሌጋል የሆነ ነገር እንድታደርጉ ማለት ነው። ስለዚህ ይሄ ኮምፕሊትሊ ወጥን ሊያበላሽ የሚችል የመረጃ ማህበር ነው ዳርክ ኔት የሚባለው። ዲፕ ዌብ ላይ ግን ዲፕ ዌብ የሚገኘው ውስጥ ወይም ደግሞ የሰመጠን ራሳችን በጣም አኖኒመስ የማድረግ ወይም ደግሞ ያለ መታወቅ ይሄንን ዲፕ ዌብ ሊንክ ስንጠቀም
ራሳችን IP አድሬሳችን ምናምን ኢንክሪፕት አድርገን ወይም ደግሞ የራሳችን ሺልድ ይዘን ማንታይበት ሁኔታ ለመፍጠር ነው አድርገን መጠቀም ያለብን። ምክንያቱም እነዚህ ነገሮች ራሳችንን በፊት ለፊት አጋልጠን ሰጠን ማለት ራሳችን ላይ አደጋ ጣልን ነው። የሚሆነው እንዴት ነው? ስንገባ ለምሳሌ አይበለውና የተለያዩ የቻት ሩሞች አሉ። እነዛ ቻት ሩሞች ላይ እውነተኛ ሀከሮችን ልታገኙ ትችላላችሁ። የተለያዩ ኢሌጋል የሆኑ ሰዎችን ልታገኙ ትችላላችሁ። በዚህ ጊዜ ያለ መግባባት ነገር ቢፈጠር ለምሳሌ እናንተ የሚደርሳችሁ መልእክት ማስፈራሪያ ዛቻ ምናምን ቀጥታ ቦታችሁን ትራክ በማድረግ ነው ማለት ነው። ያላችሁበት ቦታ ድረስ መጥቶ ይችላል። እንዲሁም አላስፈላጊ የሆነ ወንጀል ሊፈጸምባችሁ ይችላል። ስለዚህ ይሄንን ራሳችሁን አጋልጣችሁ መስጠታችሁ መጥፎ ነገር ነው ማለት ነው። እቃዎችን በርካሽ ልታገኙ ትችላላችሁ። ነገር ግን በርካሽ ታገኛቸው ምንድነው? አንደኛ ከናንተ ብዙ ጊዜ ጥቅም ይፈልጋሉ። ይሄ ጥቅም ምንድነው? እናንተ የኮምፒውተር እውቀት ካላችሁ ወይም የተለያየ ነገር ካላችሁ እናንተ ለራሳችሁ ለግል ጥቅማችሁ ማለት ይፈልጋሉ። ይሄ በስነ ስርዓት ደግሞ ዳርክ ዌብ ውስጥ ሌላ አንድ ሲስተም ዘርግተዋል ማለት ነው። ሬንት ሃከር የሚባሉ የተለያዩ ሳይቶች አሉ። እነዚህ ሳይቶች ኢንክሪፕት ነው ቀድም እንደነገርኳችሁ ቶር ኔትወርኪንግ ሲስተም ቶር ኢንክሪፕሽን ይጠቀማል። ስለዚህ ቀጥታ ምንድነው እናንተ የምታደርጉ እነሱ የተወሰነ የሆነ ነገር አሰርተው እናንተን ወደነሱ መሳብ ከቻሉ በኋላ ምን ይለላችሁን ካላወቃችሁ ማለት እነሱ ምን ያህል ርቀው እንዲሄዱ ማወቅ ካልቻላችሁ እናንተ ያላችሁበትን ቦታ ሊያውቁ ይችላሉ። የተለያዩ የኮምፒውተር ክፍሎቻችሁን አውቀው ተቆጣጥረው የት እንዳላችሁና እንደውም የምትጠቀሙበትን ዲቫይስ ነው እንዲሁም የተለያዩ ማሊሺየስ ፋይሎችን በመጠቀም ላላስፈላጊ ብልሽት ሊዳርጉባችሁ ይችላሉ ማለት ነው። ስለዚህ አሁን እናንተ እዚህ ጋር ምንድነው ማወቅ ያለባችሁ? ያሰብኩት አንደኛ ምን አይነት ኢሌጋል አክቲቪቲ ሊደረግበት የሚችል ሳይት እንደሆነ እንድታውቁ ነው። ይሄ ኢሌጋል አክቲቪቲ ስላችሁ ህገወጥ የሆኑ ድርጊቶች ወንጀል የሚተፈጸምባቸው የተለያዩ መሳሪያዎች ሊሸጡላችሁ ይችላሉ። ኖርማል የሆኑ መሳሪያዎች ሊሸጡ ይችላሉ። ግን አብዛኛው እንደዚህ ወንጀል የተሰራባቸው እንዲሁም ድራግ አዲክቲቭ የሚያደርጉ አላስፈላጊ ኢሌጋል የሆኑ ድራጎች ይሸጡበታል። እንዲሁም ደግሞ የተለያዩ ቻይልድስ ፖርኖግራፊ ወይም ደግሞ በአማርኛ በቀጥታ ትርጉሙ ለመፍታት ያስቸግራል። እንደዚህ አይነት ሳይቶች አሏቸው። ስለዚህ በውስጡ እንደዚህ አይነት ነገሮች በማህበረሰባችን ተቀባይነት የሌላቸው ነገሮች እንድናይ መደረጉ ራሱ አላስፈላጊ የሆነ ነገር ነው። ግን ማወቃችን ይከፋ። ምክንያቱም ሳናውቅ ነገር ተባይ ምን ሊደረግ እንደሚችል ስለማናውቅ ምን ሊፈጠር እንደሚችል ማወቃችን እንደዚህ ነገር እንዳለ ማወቃችን እንዲሁም ደግሞ የሆነ ነገር አስገዳጅ ነገር ካለ ምን ሊደረግ እንደሚገባ ማወቁ አይከፋም ነው። ስለዚህ እነዚህ ነገሮች ሳይቶች ላይ አንደኛ የተለያዩ ሰዎች ለግድያ ለማስፈጸም ብር በመክፈል የወንጀል ቡድን ራሱ ሊያቋቁሙባቸው ይችላሉ። እንዲሁም ፊልሞች ያለምንም ክፍያ ታወርዱባቸው የምትችሉ እንዲሁም ያልተለቀቁ በተለያየ ምክንያት ባንድ የተደረጉ ፊልሞችን እዛ ሳይቶች ላይ ይቀመጡ ይችላሉ ማለት ነው። እንዲሁም ደግሞ በዚህ ሳይቶች ላይ ሃከሮችን ሬንት አድርጋችሁ ቀድም ያልኳችሁ እነዚህ በቀጥታ ሃከር ሬንት ያልኳችሁ ለምሳሌ የሆነን ሰው ጉዳት ለማድረስ ዲቫይሱን ሃክ ለማስደረግ የተለያዩ ሶሻል አካውንቶችን ሃክ ለማስደረግ ብለው ሃከሮችን እየተከራዩ መስራት የሚቻልበትን ሲስተም ይዘረጉ ናቸው ማለት ነው። እነዚህ ዳርክ ኔት ኖርማሊ የሚያዝ እድላቸው በጣም ዝቅተኛ ነው። እነዚህ ናቸው እውቀታቸው በጣም ከፍተኛ እውቀት ያላቸው ሃከሮች አሉ በውስጡ። ስለዚህ በኢትዮጵያ አይነት አንደኛ ኢንተርኔት ስፒድ የተለያየ ነገር ሊያደርሱበት ስለሚችሉ መጠንቀቁ አይከፋም። እና ምንድነው ለማለት ያክል ነው ከእንደዚህ አይነት የሃኪንግ መጀመሪያ እነዚህን ሳይቶች ለመጎብኘት ምን ያስፈልጋል ካላችሁ
ኢሌጋል እንደሆነ ነግራችኋለሁ። ግን ደግሞ ለማወቅ ያክል አንደኛው ቶር ብራውዘር ምክንያቱም ቶር ኔትወርኪንግ ሲስተም ስለሆነ የሚጠቀም ይሄኛው ዳርክ ዲፕ ዌብ ዳርክ ኔት የሚገኘው ዲፕ ዌብ ሊንክ ውስጥ ቅድም እንደነገርኩት። ስለዚህ ይሄ ዳርክ ኔቱ ሁለቱም እንዳይቀላቀልባችሁ ይሄ ነው። ስለዚህ ዳርክ ኔቱን አክሰስ ለማድረግ እናንተ የቶር ብራውዘር ያስፈልጋችኋል ማለት ነው። ይሄ ቶር ብራውዘር ማንኛውም ጉግል ላይ ሄዳችሁ ሰርች ኢንጂን ላይ ቶር ብራውዘር ብላችሁ ሰርች ታደርጉ የቶር ፕሮጀክት ዌብሳይት org ሳይት ከመጀመሪያ ላይ ይመጣላችኋል። ቶር ብራውዘር ያንን ከፍታችሁ ለምትፈልጉት ኦፕሬቲንግ ሲስተም ማለትም ለአንድሮይድ ሊሆን ይችላል፣ ለማክ ኦፕሬቲንግ ሲስተም ሊሆን ይችላል፣ እንዲሁም ለሊነክስ እንዲሁም ለኮምፒውተር ለዊንዶውስ ሲስተም አለ ማለት ነው። በዚህ ሳይት ላይ አብዛኛውን ጊዜ ለፔመንት የሚጠቀማቸው ቢትኮይን ነው። ይሄ ቢትኮይን እንደምታውቁት ሁላችንም ያው አለን ይባል ዲጂታል ክሪፕቶ ከረንሲ ነው። ስለዚህ ይሄ ዲጂታል ክሪፕቶ ከረንሲ ምንድነው ካላችሁ ለምሳሌ ዋጋውን ለማስረዳት እኔ ይሄን ቪዲዮ በሰርኩበት ሰዓት ባጣራውበት አንድ ቢትኮይን ኖራችሁ ማለት የ300,000 ብር ባለቤት ሆናችሁ ማለት ነው። ስለዚህ አንድ ቢትኮይን ለመግዛት እናንተ እንደዛው ዋጋው ያን ያህል ነው 300,000 ብር መክፈል አለባችሁ ማለት ነው። ስለዚህ በዚህ አይነት እናንተ በቢትኮይን ፔመንት እያካሄዳችሁ የምትጠቀሙበት አይነት ሲስተም ነው የዘረጋው ማለት ነው። ሌላኛው ቶር ብራውዘርን ካወረዳችሁ በኋላ በቶር ብራውዘር ብቻ ተጠቅማችሁ ይህንን ሳይት ለመጎብኘት መሞከራችሁ ስህተት ነው። ምክንያቱም ይህንን ሳይት ቶር ብራውዘር ብቻ ተጠቅማችሁ የምትጎበኙ ከሆነ አሁንም የእናንተ አኖኒሚቲ ሌቭል ሎው ነው ወይም ደግሞ ያለመታወቅ እድላችሁ ዝቅተኛ ነው ማለት ነው። ምክንያቱም ቅድም እንደነገርኳችሁ የረቀቁ የሃከሮች ግሩፕ ያለበት ቦታ ላይ እየገባችሁ ስለሆነ ይህንን በምን ልትከላከሉ ትችላላችሁ? የተለያዩ ፔጅ የሆኑ ፕሪሚየም አካውንት ያላቸው VPNዎችን መጠቀም አለባችሁ። ይህ ማለት ምንድነው ተረዳችሁ? VPN ማለት ከመጀመሪያው ቨርቹዋል ፕራይቬት ኔትወርክ ነው። ይሄም VPN ምንድነው የሚያገለግለው? አብዛኞቻችን የተብሎክ የተደረጉ ሳይቶችን ምናምን ለመጎብኘት ያልተፈቀዱ ሳይቶችን በሌላ ሎኬሽን የምንገባ አስመስለን ፕሮክሲ ናቸው። ከፕሮክሲ የሚሻሉት ምንድነው? ከፕሮክሲ ይፈጥናሉ VPNዎች እና እነዚህ VPNዎች ለምሳሌ እንደ አንደኝነት የምጠራላችሁ ነርድ VPN፣ ኤክስፕረስ VPN ይባላሉ። የተለያዩ VPNዎችን ሰርች አድርጋችሁ ማግኘት ትችላላችሁ። ነገር ግን ፍሪ VPNዎችን መጠቀማችሁ ያን ያህል አሪፍ ውጤት አለው ብዬ አላስብም። ምክንያቱም ለምሳሌ ፒሲ ላይ ቤተርኔት ምትላለች ፍሪ VPN ኖርማሊ ግን ካሉት የፍሪ VPNዎች መካከል አሪፉ ቤተርኔት ነው። ነገር ግን ለሶስተኛው ወገን አሳልፈው የመስጠት ቻንስ አላቸው ነው። ግን ቢሆንም አሪፉ የተሻለው ግን ቤተርኔት የሚባል የVPN አይነት ነው ማለት ነው። ግን ፔጅ ተደርጎ የምትጠቀሙት ነርድ VPN የተባለው ምንድነው የሚያደርግላችሁ? ሃከሮች ሃክ ለማድረግ ሲፈልጉ የኛ ዳታ በመሃል ገብተው ስኒፍ ወይም ደግሞ በመሃል ገብተው ያንን ዳታችንን እያዩ ለመላላክ ሊጠቀሙት ይችላሉ። ስለዚህ እናንተ ጥሩ VPN የምትጠቀሙ ከሆነ ኢንክሪፕትድ የሆነ ፋይል ነው ማለት ነው የምትልኩት። ስለዚህ ማግኘት አይችሉም። ምክንያቱም ኦሬዲ ሌላ ዳታ ነው ያዩ የሚገኙት እንጂ ሪል እናንተን ፓስወርድ ወይም ማነው እየተው ማወቅ አይችሉም ማለት ነው። ስለዚህ ለሴኩሪቲ እናንተ ሪዝናችሁ ያ ሴኩሪቲ ፕራይቬሲያችሁ ሊጠበቅላችሁ ይችላል ማለት ነው VPN በመጠቀም። ግን እነዚህ VPNዎች አብዛኛው ጊዜ ፔድ የሆኑት ናቸው ጥሩ VPNዎች። ስለዚህ እነዚህ ፔድ VPNዎች እንዴት ክራክ ማድረግ ይቻላል ነው? ምክንያቱም ነገር ላይ ክሬዲት እና ቪዛ ካርድ ብዙ በዛኛው የከተሞች ላይ ወይም ደግሞ በሀገራችን ላይ አብዛኞቹ ቦታ ላይ እነዚህ የፔመንት ሲስተሞች የኦንላይን ፔመንት ሲስተም የተመቻቸ ስላልሆነ ምን እንጠቀማለን? ክራክ ማድረግ እንገደዳለን ማለት ነው ይሄን VPN ለማግኘት። ስለዚህ እነዚህ VPNዎች እንዴት ክራክ ማድረግ ይቻላል የሚለውን ቪዲዮ አሁንም ቢሆን ማየት ከፈለጋችሁ ኮሜንት ላይ አሳውቁኝ።
እንደዛ ደግሞ ለብቻው ቪዲዮ ሰራላችኋለሁ ማለት ነው። ስለዚህ ለዛሬው ግን ይዤላችሁ የመጣሁት ዳርክኔት ነው ማለት ነው። ስለዚህ ቶር ብራውዘር ከተጫነ በኋላ ይሄኛው VPN ሌላ ያስፈልጋል። ስለዚህ ይሄ VPN ተጠቅመን ደግሞ ይሄንን VPN ከተጠቀምን በኋላ ቶር ብራውዘራችን ጋር ሆኖ የተሻለ አኖኒሚቲ ሌቭል ላይ ልንደርስ ይችላል። ስለዚህ በሃከሮች ትራክ ላንደረግ እንችላለን ማለት ነው። ስለዚህ ይሄኛውን ግን ገብታችሁ ካያችሁ በጣም እዚህ ጋር ያልገለጽኳቸው ለመስራት የማይቻሉ ለመንገር የማይመቹ የተለያዩ ነገሮች ስለሚኖሩ አምራችሁን ሊረብሽ ይችላል። ግን ማወቃችሁ ብቻ እንዴት ወርልድ እንዳለ በቂ ነው ያስባለሁ። ስለዚህ ለዛሬ ይዤላችሁ የቀረብኩት ይሄንን ነገር እየሞከርኩ ማሳየቴ ተገቢ እንደሆነ ስለማስብ ምክንያቱም ኢሌጋል የሆነ ነገር እኔ ለማበረታታት ሳይሆን እዚህ ጋር ያለሁት እናንተን ከመጥፎ ነገር ለመጠበቅ አውቃችሁ ተራሳችሁ እንድትጠነቀቁ ለማድረግ ያክል ነው እንጂ ቪዲዮ የሰራሁት የሆነ ነገር ክራክ አድርጋችሁ ወይም ደግሞ የሆነ ነገር አልፋችሁ እንድትገኙ ስላልሆነ ነው ማለት ነው። ስለዚህ ሌሎች ከሃኪንግ የተገናኙ የካሊኒክስ አይነት ቱቶሪያሎችን ትፈልጉ ከሆነ ኮሜንት ላይ አሳውቁኝ። አሁንም ቢሆን ቪዲዮዎችን ሰራላችኋለሁ። ለአሁን ግን ይዤላችሁ የቀረብኩት ይሄንን ይመስል ነበር። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ቪዲዮአችን ከተመቻችሁ እርግጠኛ ነኝ የተመቻችሁ ላይክ እና ሼር ያድርጉ። እንዲሁም አስተያየትና ጥቆማዎችን ደግሞ በኮሜንት አድርሱን። ቻው ቻው።